በሶ 300 ብር፣ ገንፎ 400 ብር፣ ምጥን አጃ የመሳሰሉትን በ400 ብር እኛ ጋር ያገኛሉ። Hello everyone, this is Now Time. ዛሬ በእናት ባልትና ቤት ተገኝተናል። ይህም ደግሞ የተለያዩ አይነት የባልትና ውጤቶች እንድናይና በምን ያህል ዋጋ እየተሸጡ እንደሆነ ለማወቅ ይህን ቪዲዮ እስከ መጨረሻው ይከታተሉ። ካያችሁትም በኋላ ደግሞ አስተያየት ሲኖራችሁ፣ ጥያቄ ሲኖራችሁ በኮሜንት ሴክሽን ላይ ያሳውቁ። ይህ ሶስተኛው ብራንች እንዴት እንደተከፈተ አጭር ስቶሪ ልንገራችሁ። ከ3 ወር በፊት ስቴሽነሪ ቤት ነበር እና ከዛ ልክ በአንድ ቀን ቤታችንን ዘግተን ጨራርሰን እንደገባን ከምሽቱ 3 ሰዓት ላይ ተደወለልን እና ቤታችን እየተቃጠለ እንደሆነ ተነገረ። ሁሉም ነገር ቤዚክሊ ወድሟል፣ ሁሉም ነገር ጠፍቷል እና ቆመን ያየ ነው ሁሉንም ነገር ማለት ነው። ግን እግዚአብሔር ነገሮችን ለበጎ ማድረግ ስለሚችል በወቅቱ ምንም አይነት እቃ አላወጣንም ነበርና ሁሉም ነገር ነበረ አመድ የሆነው። ከዛ ግን ነገሮች ተቀየሩና ይህንን ቤት ባልትና ለማድረግ ወሰንን ማለት ነው። ባልትናው የእናት ቤት ባልትና ይባላል። ይሄኛው ሶስተኛ ብራንች ነው። የመጀመሪያው ብራንች ያለው ከተባበሩት ወደ አያት መጡ ባለው መንገድ ወደ 72 መታጠፊያ ባለው መንገድ ላይ ዝቅ እንዳላችሁ ከዳን ፋርማሲ በታች የሚገኘው ነው የመጀመሪያው ባልትና። ሁለተኛው ደግሞ አያት 49 ነበረ ብራንቹ የነበረው፣ አሁንም አለ። ሶስተኛውን ስለዚህ በዚህ ቤት ከፈትን ማለት ነው። ስለዚህ በዚህ ባልትና ቤት የምታገኙት የእህል አይነቶች በጣም ብዙና መጠነ ሰፊ የሆኑ ናቸው። የመጀመሪያው በርበሬ ማንም ሰው የሚፈልገው ነው። ሁለተኛ ሽሮ ይኖራል፣ በሶ ይኖራል፣ ገንፎ ይኖራል፣ ሚጥሚጣ፣ አብሽ፣ ነጭ ሽሮ፣ ምጥን ሽሮ፣ ቡላ እና የመሳሰሉትን እህሎች እናዘጋጃለን። በጣም የሚገርመው እና የማደንቀው የኛ ስለሆነ ሳይሆን ኳሊቲ ላይ በጣም አንደኛ ነው። አንደኛ በሚባሉት እህሎች ናቸው የሚዘጋጁት እና በደንብ እንድታዩትና ከቻላችሁ ደግሞ ገዝታችሁ እንድትቀምሱት አፕሪሺየት ያደርጋችኋለሁ። እሺ፣ ስለዚህ ይሄ በርበሬ በጣም በጥራት ነው የሚዘጋጀው። አንደኛ ደረጃ ላይ ነው ያለው። በኪሎ 1400 ብር እኛ ጋር ያገኙታል። ሽሮ ምጥን ሽሮ ደግሞ የሚፈልገው ከሆነ በኪሎ 500 ብር ይገኛል። በሶ 300 ብር፣ ገንፎ 400 ብር፣ ምጥን አጃ የመሳሰሉትን በ400 ብር እኛ ጋር ያገኛሉ። በደንብ ዲቴል የሆነ ጥያቄ ካላችሁ እያንዳንዱን እህል ኮሜንት ሴክሽን ላይ ማሳወቅ ይችላሉ፣ እንመልስሉታለን። ከዚህ በተጨማሪ የተለያዩ የጥራጥሬ አይነቶች ይገኛሉ። በጥራት የተለቀሙና የተዘጋጁ ጥራጥሬዎች በብዛት ለምትፈልጉ እንዲሁም ወደ ውጭ ሀገር መላክ ለምትፈልጉ በትዕዛዝ እናዘጋጃለን። ስለዚህ ከታች ባስቀመጥላችሁ ስልክ ቁጥር ይደውሉልን። እንዲሁም ወተትና የወተት ተዋጽኦዎችን እንይዛለን። ቂቤ፣ አይብ፣ ዶሮ፣ አሳ፣ የገበታ ቂቤ፣ ቺዝ የመሳሰሉትን የእናት ባልትና ቤት ማግኘት ይችላሉ። እናመሰግናለን።